ያያል። እቺ ልጅ ስትታሰር ታውቃላችሁ፣ እናት አላት የምትጠይቀው። ጆን ዳንኤል ማንም የለውም። እቺ ልጅ ናት ያለችው ስንቅ እንኳን የምታቀብለው። ያ የሁሉም እስረኞች እናንተ አንድ ሰው ስታስሩ ቤት ውስጥ ያስቀመጣችሁት በእስረኞች በልጆቻቸው ጉሮሯቸውን የሚደፍኑ እናትና አባቶች አሉ። ያ እናንተ ናችሁ የፈጠራችኋት። እቺ ልጅ እኮ እናንተ ናችሁ የፈጠራችኋት። አስተካክላ መናገር ብትችል ኖሮ ዛሬ እንደዚህ አይነት ስህተት ውስጥ አትገባም። የትላንትናው ስርዓት እኮ ነው ጃኒን የፈጠራት። ያ የዛሬው ስርዓት ደግሞ ማንን እንደሚፈጥር እናውቃለን። አላለቅስም እኔ ለእግዚአብሔር ለምሰጠው ትወድቃላችሁ። እግዚአብሔር ምስክር ነው። አወዳደቃችሁ መጥፎ ነው። መጥፎ አወዳደቅ ነው የምትወዱት። ምክንያቱም እንባ አለ፣ እንባ አለ። ያ ዛሬ እነዚህ ልጆች የሚሳሳቱትን ልጆች ማቃናት ነው ያለባችሁ። ያ በማሰር አይደለም፣ በመምከር በማሰቃየት አይደለም፣ በመምከር ያ ብታቀው ህጉን ብታቀው ኦኬ። ይሄ ነገር ስላላወቀች እኮ ነው፣ ግን መማሪያ ልትሆን አትችልም። በእውነት ቅጡ ሰው በእውነት ፍትህ የለም፣ ፍትህ የለም ስንል ከአብይ ጋር ልታያይዘኝ ትፈልጋለህ። እታች ያለው ጋር ነው ፍትህ የሌለው። ስልጣንህን የምትጠቀምበት ገባ ተው ማትሉበት ነውር ነው ማትሉ ቁጭ ብላ የምትሳደቡ ከእናንተ ጋር የምትሰራው ምናምን አትያዝም። ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ተቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንያ ነገር ጃኒ በጣም ትንሽ ልጅ ያ ነገር ቤተሰብ ዋላፋንም ስለዳለች ሁላችንም ፍቅር ብለናል። ይመጣልን እንጂ እንዲመጣን እኮ አስተላልፍ ምስኪን ሄደ። እባክህ አጥፍታለች፣ ስተሰርታለች። አው ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጓት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ፊቱን አትቀይ እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፓራዎች። ጃኒ ገብቶናል። እንደ ሀገር ችግር የሆነብን ነገር ምን እንደሆነ ታውቃላችሁ? ማንን ታዋቂ ማድረግ እንዳለብን አለማወቃችን። እቺ ልጅ በግልጽ አማርኛ የድሬዳዋ ሴቶች ሺቲ የሚለብሱት ለወሲብ እንዲመቻቸው በሚል ነው ብላ ተናግራለች። እኔ 5 ዓመት ድሬዳዋ ኖሬያለሁ። ዩኒቨርሲቲ እዛ ነው የተማርኩት። በኖርኩባቸው ዓመታት እንደዚህ አይነት ሜንታሊቲ ያላቸው ሴቶች አጋጥሞኝ አያውቁም። ሲጀመር ድሬዳዋ ውስጥ ሺቲ የሚለበሰው በጣም ከፍተኛ የሆነ ሙቀት ስላለ ነው። ሕፃን በሉ ወጣት በሉ ትላልቅ ሴቶች ሳይቀሩ እዛ ሀገር የሚለበሰው 90% ሺቲ ነው። ምክንያቱም ሙቀት ስለሆነ ብቻ እና እንደዚህ ሆኖ ሳለ አንዲት ሴት ወደዚህ ቲክቶክ መጣ የድሬዳዋ ሴትን ለወሲብ ብትጠይቋት አንተ ፋራነ እንዴ እስክትል ድረስ ይሄ በጣም ቀላሉ ጥያቄ ነው ብላ ድሬዳዋ ውስጥ ያሉት ሴቶች ለወሲብ ክፍት እንደሆኑ ፊቲም የለበሱት ለወሲብ እንዲመቻቸው ነው ብላ መናገሯ በጣም ነው የሚያሳፍረው። የሆነ አንድ ሰው 10 ሰው ብትናገር እኮ ኢትስ ኦኬ ሜቢ ሊሆን ይችላል። መላው የድሬዳዋ ሴቶችን ነው የተናገረችው። እዚህ ጋር ለመጨመር የምፈልገው የድሬዳዋ ህዝብ ግልጽ ነው። ምንም ነገር አይፈራም ሲባል ለወሲብ ክፍት ነው ማለት አይደለም። ለወሲብ ሲጠየቁ ወዲያውኑ እሺ ነው የሚሉት ለማለት አይደለም። የድሬዳዋ ህዝብ ግልጽ ነው ማለት በጀርባ ሆኖ ምንም ነገር አያደርግባችሁም። መናገር የሚፈልገውን ማድረግ የሚፈልገውን በግልጽ አማርኛ ነው የሚናገረው ለማለት ተፈልጎ እንጂ ለብልግና ወዲያውኑ እሺ ይላል ለማለት አይደለም። እና አንዳንድ ጊዜ ስለ ድሬዳዋ የምታወሩትን ነገር እዛ ከህዝቡ ጋር ሳትኖሩ በወሬ ብቻ ሰምታችሁ ጀጅ ለማድረግ አትሞክሩ። እስቲ መጀመሪያ ከህዝቡ ጋር ኑሩና ያኔ ስለ ህዝቡ ምን ማለት እንዳለባችሁ በግልጽ ትናገራላችሁ። በነገራችን ላይ ይህ ጉዳይ በጣም ቀላል ነገር አይደለም። እንደ ቀላል የሚታለፍ ነገር አይደለም። ይቅርታ ልትጠይቅበት የሚገባ ጉዳይ። የድሬዳዋ ሴቶች ሸርሙጦች ናቸው። ድሬያቸውን ለብሰው በቆመበት ነው ሾርት የሚወጡ። በቆመበት ነው ሾርት የሚወጡ። አለቀ። ይሄ ነው ታሪክ። ሌላ ምንም ታሪክ የላቸው። ጃኒ ደግ አረግሻቸው። ለምንድን ነው አማራን የምሰድበው? አማራ እኮ ህዝቤ ነው እኮ የራሴ የተወለድኩበት ማህፀን እኮ ነው። አማራ እትብቴ የተቀበረበት ማህበረሰብ እንዴት ነው የምሰድበው?
ድሬ ሰደብሽ? አዎ ድሬ ተሳድቤያለሁ። ምን ታመጣላችሁ? ምድረ ኮልኮሌ ዋስጢያታ ማን ያስጥልሻን? እስቲ አሁን አንቺ እስቲ ማን ህግ ድሬዳዋ ውስጥ ይከበራል? ህግ ድሬዳዋ ውስጥ እንደሚከበር ከዚህ በፊት አልሰማችሁ? በቀደም አልሰማችሁ? አሁንም ድሬዳዋ ውስጥ ህግ ይከበራል። ይሄው እቺን ሺቲ ይዘን ብርቱካን ሙዝ ምናምን ይዘንልሽ እንመጣለን። በሺቲው ፍንፍና አርግተን እንደዚህ እቺን ሺቲ ለብሰን እንመጣልሻለን። አሁን እንመጣለን፣ እንጠይቅልሽ ነው። ወይ እናቴ፣ ወይኔ ድረሱልኝ፣ እባካችሁ ድረሱልኝ። ለጃኒ እባካችሁ። ይሄው አሁን ያ እንግዲህ ብርቱካኑንም ሙዙንም ይዛችሁ እንግዲህ እሁድ ሺቲ ልበሱ ብያለሁ። በምክንያት ነው እኮ ምክንያት አለኝ። ያለ ምክንያት አልልም እኔ። ድሬዳዋ መተሽ ይቅርታ በያላልኩሽ በምክንያት ነው ያልኩት። ድሬዳዋ ليش كثير انتو ድሬዳዋ ነው هذا رجال صح ህዝቡ የዋዝ ነው ይቅር ይልሻል ብዬሻለሁ። አለለም ማለሽ አሻፈረኝ ገንዘቡ ይሻላል አለሽ። ما شاء الله ስለዚህ ነው ያው دب هذا ያስጠሉሻል። ህግ እንደሚተረጎም ፖሊስ ነው የከሰሳት። ወደ ድሬዳዋ ነው የሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ተጠቃሚ ሰዎች፣ አንደኛ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄ ሁሉ ጣጣ ይመጣል ብላ አይደለም። ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክህን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሀረር ልጆች በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉም ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ሰላም፣ እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው።